እኩለ ሌሊት ላይ ከልጃቸው ክፍል ከባድ ማልቀስና የጭንቀት ጩኸት ድምፅ አባነናቸው። ወደ ሕፃኑ ክፍል ስትሮጡ ልጃችሁ አልጋ ላይ ተጋድሞ እጆቹንና እግሮቹን ወደ ላይ እያማታ በጥይት የተመታ ይመስል በጣር ይጮኻል። አውሮፕላን የተመታ፣ መውጣት አልቻልኩም፣ በእሳት ተያያዘ እያለ በሲኦል ውስጥ ያለ ይመስል ይሰቃያል። ይህ ነገር በአንድ ምሽት ያበቃ ተራ ቅዠት ቢሆን ኖሮ ችግር አልነበረውም። ነገር ግን ይሄ አስፈሪ ገጠመኝ በየምሽቱ ተደጋገመ። ከሁሉ በላይ የሚያስፈራው ነገር ደግሞ ገና አንደበቱን ካልፈታው የ2 ዓመት ሕፃኑ አንደበት የሚወጡት ቃላት በዓለም ታሪክ ውስጥ እጅግ አስፈሪ ጦርነት ከተካሄደበት የፓሲፊክ ውቅያኖስ ጥልቅ ባህር ስር የተቀበሩ እውነታዎች መሆናቸው ሲረጋገጥ ነው። ዛሬ የምነግራችሁ ታሪክ ተራ የተፈጠረ ወሬ አይደለም። በታዋቂ የሥነ ልቦና ሳይንቲስቶችና ተመራማሪዎች ዘንድ እያንዳንዱ ዝርዝር ነገሩ የተመረመረ የሰዎችን አስተሳሰብ ሙሉ በሙሉ የሰበረና ከሞት በኋላ ሌላ ሕይወት አለ ወይ የሚለውን ትልቅ ጥያቄ ፈተና ውስጥ የከተተ የእውነተኛው ሕፃን የጄምስ ዳይኒንገር ታሪክ ነው። ቻናላችንን ሰብስክራይብ በማድረግ አብራችሁን ቆዩ። በ2000 ዓመተ ምህረት በአሜሪካ ሉዊዚያና ግዛት ብሩስና አንድሪያ ላይኒንገር የተባሉ ጥንዶች የመጀመሪያ ልጃቸውን ጄምስን በታላቅ ፍቅር እያሳደጉ ነበር። አባቱ ብሩስ በነዳጅ ኩባንያ ውስጥ የሚሰራ ምክንያታዊና ሃይማኖተኛ ሰው ነው። እናቱ አንድሪያ ደግሞ የቀድሞ የባሌ ዳንሰኛ ነበረች። እንደ ማንኛውም ክርስቲያን ቤተሰብ ከሞት በኋላ በሌላ አካል መወለድ የሚለው አስተሳሰብ በፍጹም ተቀባይነት የሌለው ነበር። ነገር ግን ሕፃኑ ጄምስ 2 ዓመት ሲሞላው ቤተሰቡ አንድን የጦር ሙዚየም ጎብኝተው ከተመለሱ በኋላ ሁኔታዎች ተቀያየሩ። ጄምስ ለጦር አውሮፕላኖች ያለው ፍቅር ከቁጥጥር ውጭ ሆነ። መጫወቻ አውሮፕላን ሲሰጠው ተራ ሕፃናት እንደሚያደርጉት አይጫወትበትም። ይልቁንም አውሮፕላኑን በጥንቃቄ በመያዝ የፍተሻ ሥራዎችን ያከናውናል። በአንድ ወቅት እናቱ የመጫወቻ አውሮፕላን ስር ያለውን ተጨማሪ ታንከር ስታየው ይሄ የሆዱ ስር ቦምብ ነው ስትለው ሕፃኑ ቀና ብሎ እናቴ ይሄ እኮ ቦምብ አይደለም፣ ሆድ ስር ተጨማሪ ታንከር ነው ሲል እናቱን አረማት። ከዚሁ ጎን ለጎን ያ አስፈሪ ምሽት ቅዠት ጀመረ። ጄምስ በየምሽቱ አውሮፕላኑ በሳት ተያያዘ፣ ትንሹ ሰው መውጣት አልቻለም እያለ በጣር ይጮኻል። እናቱ አንድሪያ አንድ ምሽት አልጋው አጠገብ ተንበርክካ ማን ነው ትንሹ ሰው ስትል ጠየቀችው። የ2 ዓመቱ ሕፃን ጄምስ በእንባ በተሞሉ አይኖቹ ወደ እናቱ እየተመለከተ እናቴ ትንሹ ሰው እኔው ራሴ ነኝ አላት። እናቱ በጣም ደነገጠች። ይህ ሕፃን ልጅ ምን ማለቱ ነበር? በሕፃንነቱ ያላየውንና ያልሰማውን ነገር ከየት አመጣው? የልጁ አባት ብሩስ ላይኒንገር ነገሩ በፍጹም አልተዋጠለትም። ልጄ የሰማውን ነገር እያወራ ነው እንጂ ከሞት በኋላ መወለድ የሚባል ነገር የለም በማለት እውነቱን ለማውጣትና የልጁን ቅዠት ለማስቆም ራሱ ምርመራ ጀመረ። ብሩስ ልጁን በጥንቃቄ ጥያቄዎችን መጠየቅ ጀመረ። ለመሆኑ አውሮፕላን የተነሳው ከየትኛው መርከብ ነበር ብሎ ጠየቀው። ሕፃኑ ጄምስ ያለምንም ማቅማማት ናቶም ሲል መለሰ። ብሩስ በሕይወቱ ሰምቶት የማያውቀው ስም ነበር። ወዲያው ወደ ኮምፒውተሩ በመሄድ ፍለጋ አደረገ። ፍለጋው ያወጣለት እውነት ግን ጉልበቱን ከሰከሰው። በሁለተኛ የዓለም ጦርነት ወቅት አሜሪካ ዩኤስኤስ ናቶማባይ ሲቪኢ 62 የምትባል የጦር አውሮፕላኖችን የምታጓጉዝ ታዋቂ መርከብ ነበራት። ብሩስ ምርመራውን አፋጠነ። አውሮፕላንን ማን የጣለው ሲል ጠየቀው። ጄምስም የጃፓን ወታደሮች ናቸው፣ አውሮፕላኔን ሞተሩን መተው ጣሉት አለ። አብረው የነበሩ ጓደኞችስ እነማን ናቸው ሲለው ሕፃኑ ጄምስ 3 አሻንጉሊቶችን እያሳየው ቢሊ፣ ዋልተርና ሊዮን ሲል መለሰ። እነሱ እኮ ወደ ሰማይ ሲሄድ የተቀበሉኝ የሰራዊቴ አባላት ናቸው አለ። አባቱ ብሩስ የናቶማቤ መርከብ የቀድሞ ወታደሮች ማህበር በመፈለግ የጦርነቱን ሰነዶች በሙሉ ሲሰበስብ ያገኘው ማስረጃ ግን ልቡን አቆመው። በናቶማቤ መርከብ ውስጥ በጃፓኑ ኢዮጂማ ውጊያ ወቅት የተገደለው አንድ ፓይለት ብቻ ነበር። ስሙም ጄምስ ኤም ሂውስተን ጁኒየር ይባላል።
ይባስ ብሎ ደግሞ በዛ ውጊያ ውስጥ አብረውት ያገለገሉና ከነሱ በፊት በጦርነቱ የተገደሉ 3 ፓይለቶች ቢሊ ፒለር፣ ዋልተር ዴቭሊን እና ሊዮን ኮነር ነበሩ። አባቱ ብሩስ አሁንም ማመን አቅቶታል። ሕፃኑ ጄምስ የሚስላቸው ስዕሎች በሙሉ አውሮፕላኖች ሲቃጠሉ የሚያሳዩ ሲሆን ከስራቸው ሁልጊዜ ጄምስ 3 ብሎ ይፈርም ነበረ። አባቱ ምን ማለት ነው ሲለው የመጀመሪያው አባቱ ሁለተኛው የሞተው ፓይለት ጄምስ ሂውስተንና እሱ ደግሞ 3ኛው ጄምስ መሆኑን ገለጸለት። የወላጆቹ ጭንቅላት ሊፈነዳ ደርሷል። በመጨረሻም የሞተው ፓይለት ጄምስ ሂውስተን በሕይወት ያለችው ብቸኛ እህቱ አንን ለማግኘት ወሰኑ። እናቱ አንድሪያ ወደ አረጋዊቷ ደውላ የልጇን ሁኔታ አብራራችላት። አረጋዊቷ አን በመጀመሪያ ነገሩን አልተቀበለችውም ነበር። ይህ ተራ ማታለል ነው ብላ ነበር ያሰበችው። ነገር ግን ሕፃኑ ጄምስ ስልኩን ተቀብሎ ያለው ነገር ስትሰማ ደሟ ቀዘቀዘ። እህቴ አን፣ እናታችን በቤታችን ጣሪያ ስር የሳለችው የኔና አንቺ ስዕል አሁንም አለ ብሎ ጠየቃት። አረጋዊቷ አን በስልክ ላይ ማልቀስ ጀመረች። ምክንያቱም ያ ስዕል እናታቸው በልጅነታቸው የሳለችውና ላለፉት 50 ዓመታት በጣሪያቸው ስር ባለው ጨለማ ክፍል ውስጥ ተቆልፎ የተቀመጠ ነበር። ከሷና ከሞተው ወንድሟ ከጄምስ ውጪ በምድር ላይ ያለ ማንም ሰው ስለዚያ ስዕል የሚያውቀው ነገር አልነበረም። ይህ አጋጣሚ በዓለም አቀፍ ደረጃ ትልቅ መነጋገሪያ ሆነ። የቨርጂኒያ ዩኒቨርሲቲ የሥነ ልቦናና የሳይካትሪ ክፍሎች ይህንን ጉዳይ በሳይንሳዊ መንገድ መመርመር ጀመሩ። ተመራማሪዎቹ የሕፃኑን ንግግር፣ የወላጆቹን ማስታወሻዎችና የወታደራዊ ሰነዶችን ካረጋገጡ በኋላ ይህ ታሪክ በዓለም ታሪክ ውስጥ ከተመዘገቡ የሪክሬሽን ማስረጃዎች መካከል እጅግ ጠንካራውና ሊያስተባብሉት የማይችሉት ነው ሲሉ ደመደሙ። በ2006 ዓ.ም የጄምስ ወላጆች የልጃቸውን አእምሮ ከዚህ ያለፈ ስቃይና ቅዠት እንዲላቀቅ በመፈለግ ወደ ጃፓን ፓሲፊክ ውቅያኖስ በመሄድ ፓይለቱ አውሮፕላኑን ተመቶ በወደቀበት ቦታ ላይ ትልቅ የጸሎትና የምህረት ሥነ ሥርዓት አደረጉ። ሕፃኑ ጄምስ በባህሩ ላይ አበባ እያስቀመጠ ለ20 ደቂቃ ያህል አልፎ የድሮ ሕይወቱን ተሰናበተ። ከዚያች ቀን ጀምሮ የነበሩት አስፈሪ ቅዠቶች ሙሉ በሙሉ ቆሙ። ዛሬ ጄምስ ላይንገር ጎልማሳ ወጣት ሆኗል። አብዛኞቹ ትዝታዎቹ ከዕድሜው ጋር እየደበዘዙ ቢሄዱም የእሱ ታሪክ ግን ዛሬም ቢሆን የሰዎችን አእምሮ እየነቀነቀ ይገኛል። የጄምስ ታሪክ አንድ ትልቅ ጥያቄ ተዋል። ሕይወታችን በዚህ ምድር ላይ የሚያበቃ ተራ አካላዊ ሂደት ነው ወይንስ ነፍሳችን ሞትን ተሻግራ የመኖር ምስጢር አላት? ውድ ተከታታዮቻችን እናንተስ በሪክሬሽን ወይንም ከሞት በኋላ በሌላ አካል መወረድ ላይ ያላችሁ እምነት ምንድነው? ሐሳባችሁን ከታች በኮመንት አጋሩን። ስላዳመጣችሁን እጅግ እናመሰግናለን። በሚቀጥለው ድንቅ ታሪክ እስክንገናኝ ደህና ሁኑ።